بسم الله الرحمن الرحيم والحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. أما بعد أيها المستمعي الكرام، أحييكم بتحية أهل دار السلام. أقول السلام عليكم ورحمة الله وبركاته. የተከበራችሁና ውድ የሆናችሁ የኢስላም ልጆች በያላችሁበት ያላህ ሰላምና እዝነት ይድረሳችሁ ማለት ኢንሻአላህ አንድ ዛሬ ላቀርብላችሁ ነው። ነቢያችን ረሱላችን አለይሂ ሰላቱ ወሰላም ለማንኛውም ነቢይ ያልተሰጡ 5 ነገሮችን አላህ ሰጠኛሉ። ከአምስቱ የመጀመሪያው ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም ጠላቶቼ ሊዋጋ ሲሄድ አሉ ነብዩ ሰለላሁ ዐለይሂ ወሰለም ገና ወደ ጠላቶቼ ሳልደርስ በፊት አላህ ሱብሓነሁ ወተዓላ አንድ ወር ሲቀረኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም በጠላቶቼ ላይ አላህ ፍርሃትን ይለቅባቸዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁለተኛው ደግሞ ምድር አሉ ነብዩ ሰለላሁ ዐለይሂ ወሰለም ምድር አሉ ለኔና ለኡመቶቼ ንጹህና መስገጃ ቦታ ሆነች አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይህም ለማንም ነብይ ያልተሰጠነው አሉ። የትም ቦታ ዙህርም ይሁን አስር መግሪብም ይሁን ኢሻ ሲደርስባቸው መስገድ ይችላሉ። አላህ ሱብሓነሁ ወተዓላ ለኔ ኡመቶችና ለኔና ለኔ ኡመቶች ምድርን ንጹህና መስገጃ ቦታ አድርጎ አላህ ፈቅዶልኛል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው። ሌላው ፈአዩ ረጁልን አድረከቱሁ ሰላቱ ፈልዩሰሊ አሉ። የትኛው ኡመቴ ሰላት ሲደርስበት የትም ቦታ ይሁን የትም ቦታ መስገድ ይችላል። ውዱ አድርጎ በየትኛውም ቦታ የግድ መስጊድ መሄድ አይጠበቅበትም ማለት ነው። የግድ መስጊድ መሄድ አይጠበቅ። ድሮ እንደዛ ነበረ። የነቢ ኡመቶች ግን የግድ መስጊድ መሄድ አይጠበቅባቸውም። የትም ቦታ ሆነው ሰላት ሲደርስባቸው መስጊድ ይችላሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሶስተኛው ወኡሂለት ሊል ገናኢም አሉ። የምርኮ ገንዘብ ለኔ ተፈቀደልኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እኔና ለኡመቶቼ ተፈቀደላቸው። ምን የምርኮ ገንዘብ ጠላትን አሸንፎ ጠላት ላይ የበላይነትን ተቀናጅቶ የሚገኘው ንብረት እኔና ኡመቶቼ እንድንበላ አላህ ፈቀደልን አሉ። የድሮ ነቢያቶች ይሄ አልነበራቸውም አሉ። ሌላው ወለም ተሂል ሊአህድን ቀብሊ ወውጢቱ ሸፋዓ የውመል ቂያማ። ሌላው የቂያም ቀን አሉ ነብዩ ሰለላሁ ዐለይሂ ወሰለም አላህ ሸፋዓን ሰጠኛሉ። ሸፋዓ ማለት የቂያም ቀን እንደሚታወቀው ነቢያቶች ጋር ኡመቶች ይንገላታሉ። ኢብራሂም ጋር ይሄዳሉ፣ ሙሳ ጋር ይሄዳሉ፣ ዒሳ ጋር ይሄዳሉ። ሁሉም አንችልም ይላሉ። የተለያየ ምክንያት በመናገር እኛ አንችልም ይላሉ። ሁሉም ለምሳሌ ነብዩ አደም አለይሂ ሰላም ጀነት ውስጥ የሰሩት ወንጀል ያሳውሱና እኔ ወንጀለኛ ነኝ ጌታ ፊት መቆም አልችልም ይላሉ። ኢብራሂም እንደዚሁ ዋሽቻለሁ ይላሉ። ሌሎቹም እንደዚህ ያሳውሱ ይንበሉና መጨረሻ ላይ እኔ ጋር መጥቶ እኔ ህዝቡን ኸላኢቁን ከአላህ የማሳረቅ እድል አላህ ሰጠኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወካነ ነብዩ ሰለላሁ ዐለይሂ ወሰለም ይብዓቱ ኢላ ቀውሚሂ ኻሰተን ወቡዕስቱ ኢለ ናስ ዓመተን አሉ። ሌላው አንድ ነብይ ሲላክ አሉ በድሮ ጊዜ ማለት ነው። አንድ ነብይ ሲላክ አሉ ለህዝቦቹ ብቻ ነበር የሚላከው አሉ። ለወገኖቹ ለህዝቦቹ ብቻ ይላክ ነበር አሉ። እኔን ግን አላህ ሱብሓነሁ ወተዓላ ለዓለም ላከኝ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው። ይህ ሐዲሱ ሙተፈቅ ነው። ይህ የአላህ ፈድል ነው። ለኛ ነብይ አላህ የሰጠው ስጦታ ነው። ስለዚህ አልሐምዱሊላህ ማለት ይኖርብናል። ሹክረን ሊስቲማዒኩም ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።